እንኳን አደረሳችሁ ህዳር ጽዮን ስለእመቤታችን በዓል ስለ ህዳር 21 ቀን ታሪክ በተመሰረተ ትንሽዬ ልበላችሁ ብዬ ነው። ህዳር ጽዮን እንግዲህ በኢየሩሳሌም የተፈጸመ ታሪክ ነው። የምናከብርበት ርዕሰ አድባራት ተብላ ትጠራለች። አክሱም ጽዮን እናከብራለን። እንግዲህ ሁሉ ነገሮች ሁሉ ወደ አክሱም ጽዮን ነው የሚሄደው። ምክንያቱም ህዳር ጽዮን ብለን እንጠራታለን። ጽዮን ማለት መጠጊያ አምባ ማለት ነው። የሙሴ የተሰጠችው ጽላት ናት፣ ወይም ሙሴ የሰራት ጽላት ማለት ነውና እስራኤላውያን ሲጠቀሙባት ነበርና በእስራኤል ጊዜ በእስራኤል ወቅት ወይም ደግሞ ሳሙኤል ሕፃን ልጅ በነበረበት ሰዓት ታሪኩ የተፈጸመው የነገ በዓል የነገ ወይም ደግሞ የህዳር 21 ቀን በዓል የሚከበርበት ምክንያት ለምንድን ነው ብላችሁ ልጠይቃችሁኝ። ህዳር 21 ቀን የካህኑ የኤሊ ልጆች አፍኒንና ፊናስ የሚባሉ ወይም ደግሞ የዚያው የምኩራቡ ካህናት ሆነው የሚያገለግሉት ኃጢአተኞች ወይም ደግሞ ዝሙተኞች የኤሊ የካህኑ ልጆች በአባታቸው ተተክተው እየሰሩ ምኩራብን ያገለግሉ ስለነበረ በቤተ መቅደሱ አሁን እኛ ቤተ መቅደስ ስለምንጠራው የዛን ጊዜ ቤተ ምኩራብ ተብሎ የሚጠራበት ቦታ ላይ የሚያገለግሉ ናቸው እና ኃጢአት ባበዙ ህዝቡን የሚያመጣውን የመስዋዕቱን በግ እየበሉ እየጠጡ ያን የሚሰጣቸውን ነገሮች በሙሉ የቤተ ክህነቱን ወይም ደግሞ አሁን የቤተ ምኩራቡን የሚደረግላቸውን ሁሉን ነገር ስርዓት እየፈጸሙ የምኩራብ የእግዚአብሔርን ስራ ግን አይሰሩም ነበርና ኃጢአት በዛ። በጣም አሁን ያለው የዘመኑ ካህን እንደማለት ነው። በጣም ኃጢአት አበዙ። አባታቸው ኤሊም አልተቆጣቸውም፣ ዝም ብሎ ለቀቃቸው እና ከቤተ ምኩራቡ ወይም ደግሞ አሁን እኛ በቤተ መቅደስ እንደምንለው ቤተ ክርስቲያን እንደምንለው ኃጢአት ዝሙት አበዙ። እዚያ መጥተው ጸሎት የሚያደርጉትን የሚማጸኑትን በሙሉ ሴቶችን እያስነወሩ ያለውን ለምኩራቡ የሚመጣውን አስራት በኩራት እየበሉ እየጠጡ ከቤተ ምኩራቡ ላይ ሴቶችን መድፈር ጀመሩ እና እግዚአብሔር ተቆጣና መከራ ወይም ደግሞ ጦርነት አዘዘባቸው። የአሁኖቹ ፍልስጤም የበፊቱ ኢሎፍላውያን ተብለው የሚጠሩ ነበሩና እነሱን ጦርነት እግዚአብሔር ቀሰቀሰባቸውና ሁለቱ ጦርነት አደረጉ። ከዚያ እግዚአብሔር ተቀይሟልና በዚህ በኤሊ ልጆች አማካኝነት ኃጢአትን እግዚአብሔር ሊቀጣቸው ፈልጓልና ሁለቱንም ከዚያ በኋላ ጦርነት ተነሳ። እስራኤላውያን ያለ እንትናቸው ተሸነፉ። ፍልስጤማውያን ወይም አሁን በአሁኑ አነጋገር ፍልስጤማውያን በፊቱ ግን ኢሎፍላውያን ብለው የሚጠሯቸው ጦርነት አንስተው ብዙዎቹ ወደቁ። በጦርነቱ ላይ በሰልፍ ላይ ወደቁ። እስራኤላውያን ወደቁ። እስራኤላውያን ጦርነት ሲገጥማቸው ከአቅማቸው በላይ ሲሆን ምን አይነት ልምድ አላቸው? ታቦት ተሸክመው የመሄድ ልምድ ነበራቸውና 4000 ከዚያም በላይ እያሉ ሲባል ደግመን እንቅጠማቸው ሲሉ አሁንም እንደዚሁ 14000 ደረሰና ከዚያ በኋላ እኛ የተሸነፍነው ታቦተ ጽዮንን ወይም ታቦታችንን ይዘን ስላልሄድን ነው፣ እግዚአብሔር እኛ ጋር ስላልተዋጋ ነው። ስለዚህ ታቦተ ጽዮንን ይዘን እንሂድ፣ ኤሊን ታቦቱን ስጠንና ይዘን እንሂድ እና እኛ ጋር እንዋጋ፣ ታቦቱን ይዞልን ይምጣ አሉ ልጆቹን። ኤሊም እሺ ብሎ ታቦቱን የእመቤታችንን ታቦት አሁን አክሱም ያለችውን ጽላተ ሙሴ በፊት ደግሞ ጽዮን ታቦተ ጽዮን ተብላ የምትጠራዋን የአሁኑ ደግሞ ጽላተ ሙሴ ብለን የምንጠራትን በአክሱም ያለችውን እሷን ሁለቱ ልጆቹ ተሸክመው ሰልፍ ቦታ ወይም ደግሞ ጦርነት ቦታ ወደቀ። ታቦቱንም ይዘው ሂደው አልተረፉም። ዋናው ዓላማው እነዚህ አፍኒንና ፊናስ የሚባሉ የኤሊ ልጆች እንዲሞቱ ነውና ፈቃዱ የእግዚአብሔር። እነሱም በዚያው ተገደሉ። ሰልፉም
በፍልስጤማውያን ወይም ደግሞ በኢሎፍላውያን አሸናፊነት አለቀ። ከዚያ ታቦተ ጽዮንን ማርከው ወሰዷት ወደ ፍልስጤም ማለት ነው። ፍልስጤማውያን ማርከው ከወሰዱ በኋላ የእስራኤልን ታቦት የእግዚአብሔር አምላካቸው እቻት መጣች ብለው እነሱ ደግሞ የሚያመልኩት ዳጎን የሚባል ጣዖት ነበራቸውና እነሱ አምላካቸው ዳጎን የሚባል ጣዖት ነበር። ከዳጎን ጋር ዳጎንን ከላይ አድርገው እሷን ግን ከስር ከዳጎን ስር አድርገዋት ሄዱ። ማምለኪያ ቦታ ያለው ሁሉም አንድ ቦታ ላይ ይቀመጥ ነውና ከንጉሳቸው ከዚያ ከሚያመልኩት ከዳጎን በታች አድርገው ሲሄዱ በሩን ከፍተው በነጋታው ሲመለሱ ዳጎን እሷ ከላይ ዳጎን ከታች ሆኖ አገኙት። እንዴት ብለው ደማ ሊሆን አይችልም ከአምላካችን በላይ መሆን አይችልም ብለው ደግሞ መልሰው ከታች አድርገዋት ሄዱ። ከዚያ ዳጎንን ሰባብራ ገነጣጥላ ያው ጣዖት ስለሆነ ቅንጥጥሉን አውጥታ ሰባብራ አመድ አድርጋው እዚያ አገኟት። ዳጎትን ቀጥቅጣ ድራሹ አጥቷን አመድ ሆኗል። ትቢያ ተቆራርጦ ወድቋል። ከዚያ ደነግጠው ከዚያ ይደነግጡና እሷን ጥለዋት ተነስተው ይሄዳሉ። ከዚያ በኋላ ይህ ነገር ምንድነው? የእስራኤልን አምላክ አምጥተን ተቆጣን አይደለም እንዴ? አምላካችንን የምናመልከውን ዳጎንን ማጠፋችብን ብለው ደነገጡ። ከዚያ በኋላ በፍልስጤም እባጭ የሚባል በሽታ እግር እያሳበጠ ሰው ሁሉ መሞት ጀመረ። እባጭ እያደረገ ፊት ሰውነቱ ሁሉ እያበጠ ህዝቡ ማለቅ ጀመረ። ከዚያ በኋላ ምን ይደረግ ብለው የፍልስጤም ሽማግሌዎች ወይም በቀድሞ አነጋገር የኢሎፍላውያን ሽማግሌዎች ወይም ተሰበሰቡና እንዴት እናድርግ? የሳታጠፋን እንመልሳት እንዴት እናድርግ ብለው አሰቡ። ብቻዋን ብንመልሳት ቁጣው የመጣብን ቁጣ ላይመለስልን ይችላል። ስለዚህ በዚያ በምታሳብጠው መልክ በባጩ መልክ ወርቅ እንስራና ለይቅርታ ይሆንልናል ወይም ደግሞ ጥሎሽ ይሆናል ወይም ደግሞ ያው መካካሻ ይሆንናል ብለው ወርቅ አሰርተው እባጭ የሚያህል ሰው በጊደር ሰረገላ በሁለት ጊደሮች ሰረገላ ከወንድ ጋር ወይም ደግሞ ከገና የከብት የመራቢያ ጊዜ ያልደረሳቸው የሁለት ጊደሮችን ፈልገው በሱ አስረው ወደ ኢየሩሳሌም ፊታቸውን ነድተው ለቀቋት። ታቦተ ጽዮንን መልሳ ወደ ቦታዋ የተመለሰችበት ቀን ነው። ያንን ዳጎንን ደግሞ ቀጥቅጣ ያጠፋችበት ቀን ነው። አፍኒንና ፊናስ የሚባሉትም ተቀስፈው እግዚአብሔር ያጸዳበት ቀን ነው። ከዚያ በኋላ ለይም ልጆችህ እንዴት ሆኑ እስራኤላውያን እንዴት ሆኑ ብሎ ሲጠይቅ አይ እነሱማ ከጦርነቱ አንድ ሰው ተርፎ የመጣ ሰው ስለነበረ እየሮጠ ሲመጣ ኤሊ ባርጩማ ላይ ተቀምጦ የልጆቹን መምጣት ታቦተ ጽዮንን መመለሷን ጦርነቱን ማብቃቱን እያየ እየጠበቀ ነበርና ምኩራብ ላይ ተቀምጦ እየበረረ መጣና አባታችን ሆይ እንዴት ሆነ ልጄ ምናምን ሲሉት አረ ልጆቹትማ ሞቱ ታቦተ ጽዮንም ተማረከች ሲለው ከወንበሩ ላይ ወድቆ ተንሸራቶት ተቆልምሞ ሞተ ይላሉና ያው እግዚአብሔር ፈርዶበታልና ልጆቹንም አልመለሰም በተግሳጽም አላስቆማቸውምና ኤሊም ተቀሰፈ። ልጆቹም እንደዚሁ በቤተ ምኩራብ ላይ ኃጢአትን ርኩሰትን ሰርተዋልና ተቀሰፉ። ከዚያም ሳሙኤል ከቤተ ምኩራቡ በወቅቱ ሕፃን ሆኖ በምኩራብ የነበረ ያደገ ነበርና ሳሙኤል በሁለቱ እንስሶች ወይም በሁለቱ ጊደር እንስሶች ተጭና ወርቁን ይዛ የመጣችውን ሳሙኤል ተቀበለና ሳሙኤል አንግሶ እስከ ሳውል ድረስ ቤተ መንግስቱን ስርዓቱን እየመራ ሳሙኤል ተረከበና ከሳውል ደግሞ እስከ ዳዊት ድረስ ደረሰ። ዳዊት ደግሞ እስከ ሰሎሞን። ከዚያ የትልቅ ቤተ መንግስት ተሰርቶ ከዚያ የሰሎሞን ልጆች ደግሞ ወደ ኢትዮጵያ ምኒልክና ዛጎ የሚባሉት ወይም ዛጉዌ የምንለው ምኒልክ ወደ ኢትዮጵያ እስከሚያመጧት ድረስ እንደዚህ አሁን ኖረች። እቺው ዳጎንን ተቀጥቅጣ ያጠፋች እባጭን አምጥታው ፈጥራ ፍልስጤማውያንን አስጨንቃ ወደ ቦታው የተመለሰች
እቹ የሙሴ ጽላተ ሙሴ ብለን ምንላት አክሱም ነገ ምናከብራት ነች እና በሱ አማካኝነት ነው እንግዲህ ኅዳር ጽዮን እያልን ምናከብር ዳጎን ነው ያጠፋችበት ቀን ነው። ዋናው የዳጎንን ቀጥቅጠው አፍኒንና ፊናስ በጦሩ ያን ርኩሰት ስራ ሰርተው ስለነበረ አባታቸውም እንደዚሁ ተው ብሎ ልጆቹን ባለመገሰጹ የተፈጠረ ታምር ነውና እሱን ነው ምናከብረው። ዋናው ትልቁ ክብረ በዓል ይሄ ዳጎንን የቀጠቀጠችበት ከዚያ በኋላ ደግሞ የአፍኒንና ፊናስ የሚባሉትን እነዚህን የሾህ አሜከላዎችን አሁን እንዳሁኑ ካህናት አይሁድ እንደምንላቸው እንዳሁኖቹ ካህን ሳይሆኑ ካህን መስለው ጳጳስ ሳይሆኑ ጳጳስና ማዕረግ ይዘው ቆብና ኮፍያ አድርገው በመስቀሉ ስር ቁማር እንደሚጫወቱት አይነት የአፍኒንና ፊናሶች አሁንም በእኛ ጊዜ በጣም ከፍተኛ የሆነ ጊዜ ነውና እሱን የምናከብርበት ቀን ነው ለማለት ነው። እንኳን አደረሳችሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።